በዝውውር ጉዳይ ታላቁ ክለባችን አርሰናልን በተመለከተ ዛሬ አትሌቲክስ ላይ ያው ዴቪድ ኦርኔስተን ታማኙ የዜና ምንጫችን ማለት ዴቪድ ኦርኔስተን አንዳንድ ነገሮችን ተናግሯል። ሀቢቢ ለሰፊ አርሰናል ደጋፊ እንዲደርስ ኮፒ ሊንክ፣ ሪፖስት፣ ፎሎ ያላረክ ፎሎ ታደርጋለህ ማለት ነው ሀቢቢ። እና ማለት ነው እዚህ ክለብህ አውሮፓ ቻምፒዮንስ ሊግ ኔክስት ይር የማይሳተፍ ኤሮፓ ሊግ የማይሳተፍ ደግሞ ኮንፈረንስ ሊግ የማይሳተፍ ክለብ ደጋፊ ይሄን ቪዲዮ ለማየት ድፍረቱን እስከ የታገኘው ነው ማለት ሀቢቢ። ውረድ፣ አይመለከትህም። ወሎ ሊግ ምናምን ተሳተፉ ነው ምለና ወደ መረጃው ለሰፊው አርሰናል ደጋፊ ግን ይድረስ ጋይስ። አርሰናሎች ከቤንጃሚን ሴስኮ እና ከቪክተር ጊዮኬሬሽ አንዱን ለማስፈረም እየሰሩ ነው ብሏል። ግን የትኛውን እንደመረጡ መረጃው የለውም እና ከሁለቱ አንደኛው ያው ክለብ ታየዋለህ ነው ማለት አንተ አርሰናል ደጋፊ። ከዴቪድ ኦርኔስተን ዘገባ በኋላ ቲም ኒውስ ይዞት በወጣው መረጃ አርሰናል ክረምቱን ሊያስፈርሙ የሚፈልገው የመጀመሪያ ምርጫው ቤንጃሚን ሴስኮ ነው ብሏል። ቪክተር ዮኬሬሽ እንደ ባካፕ ነው። የዚህኛው ትራንስፈር የማይሳካላቸው ከሆነ ያው ቤንጃሚን ሴስኮ ላይክ ቪክተር ዮኬሬሽን ነው ሁለተኛ ፍላጎታቸው ነው ያሉት። ይሄ ማለት ያው የሚኬል አርቴታ ከዚህ በፊት እንደምናውቀው ሴስኮ ነው የሚፈልገው፣ ይሄኛው ደግሞ አንድሬ ቤርታ ማለት ነውና ይሄኛውም ታማኝ ምንጭ ነው። ይሄን ጉዳይ እናየዋለን፣ ጊዜ ይፈተዋል ጋይስ። ጊዮኬሬሽ ሻሽቷ እንዳትል ወፍ ምን ብሎ ይሄዳል ነው የምልህ። ሲቀጥል ሌላ መረጃ ክለባችን አርሰናል ማርቲኔሊን የመልቀቅ ፍላጎት የለውም፣ ግን የተሻለ ገንዘብ ይዞ ለመጣ ያው ሊያጤንበት ይችላል ነው እና አትሌቲክስ ያው እንትን ያለው 50 ሚሊዮን ያው ታግ አድርጎበታል አርሰናል ማለት ነው። ከዛ ከ50 ሚሊዮን በላይ ማለት ነው እና ይሄን ገንዘብ ይዞ የሚመጣ ክለብ ጀለስ የመሄድ ፕሮባቢሊቲ ይኖራታል ማለት ነው። ይሄኛው ለምን እንደሆነ ደግሞ የሮድሪጎ ጉዳይም አለ። እስኪ እሱን ደግሞ ልንገራችሁ። ሪያል ማድሪድ ትናንትና ያው ፋብሪዚዮ እንዳለው ኒኮ ዊሊያምስን ለማስፈረም ፍላጎት እንዳለው ማርካ ራሱ በኦፊሻል በዋና ገጹ ላይ ሁሉ ለጥፎት ነበር ትናንትናና ማለት ነውና ኒኮ ዊሊያምስ ወደ ሪያል ማድሪድ የሚሄድ ከሆነ ጀለስ ደግሞ የመልቀቅ ዕድሏ ሰፊ ነውና 67.5 ሚሊዮን ፓውንድ አካባቢ ነው፣ 80 ሚሊዮን ዩሮ ማለት ነውና ላይክ እንትና ማን ነው አንድሬ ቤርታ ባለፈው በት ብሏል ከኤጀንቶቹ ጋር ማለት ነውና ዛሬ ዴቪድ ኦርኔስተን ራሱ ላይክ እንደሚፈልገው አርሰናል አረጋግጧል። የፕሌቲ ጎል ምናምን የሚባል መረጃ እንደዚሁ አቅርቧል። ግን እሱ ዛት ማች ታማኝ አይደለም፣ እሱ ዛት ማች ታማኝ አይደለም እና እንግዲህ ማርቲኔሊም ሊለቅ የሚችልበት ጀለስን የሚያመጡ ከሆነ ነው ማለት ነው። እና ብቻ ደስ ይላል፣ ፖዚቲቭ ነገር ነው እያየን ያለ ነው። የዚህኛው የእንትና ላይክ የሮድሪጎ ገና ነው ያው ላይክ እንደሚፈለግ ነው እንትን እየተባለ ያለው ያው እስኪ አዳዲስ ነገሮች ስቲል እነዚህ ናቸው እየሰማን ያለ ነው ማለት በታማኝ ምንጮች እየሰማን ያለ ነውና አዲስ ነገር ሲመጣ መጥቼ ወይ እላችኋለሁ። ይመቻችሁ።